ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን። እንግዲህ ሄርሚ በሚያሳዝን ሁኔታ ትናንት የልደት ፕሮግራም ተዘጋጅቶላት ፎቶሹት ባይዘው የተነሳችው በቀደም ፍቅርንና አብርሽን ሳያገኟቸው በፊት ነበር። ፀጉሯን ተሰርታ ምናምን ፎቶሹት የነበራት ማለት ነው። እና ትናንት ላይ ፕሮግራም አዘጋጅተውላት ምናምን ወንድሞቿ እህቷ ፕሮግራም አዘጋጅተውላት ሲጠብቋት እሷ ስልኳን ዘግታ ጠፍታለች ማለት ነው። የት እንደሄደች ምን እንደሆነች አላቅም። አብርሽ ነው ይሄን ፕሮግራም ያከብርልኛል፣ አብርሽ ጋር ተደስቼ ልደቴን አከብራለሁ ብዬ የጠበቅኩት የነበረ ከአብርሽ ጋር ነው እንጂ ከማንም ጋር አልነበረም። ስለዚህ እኔ አሁን ላይ ምንም ነገር ማድረግ አልፈልግም፣ ምንም ነገር መሆን አልፈልግም፣ ማንም እንዳያናግረኝ፣ ማንም እንዳይደውልልኝ ብላ ስልኳን ዘግታ ጠፍታለች ማለት ነው። በሚያሳዝን ሁኔታ አብርሽ የምታረጋቸው ነገሮች በጣም ነው የሚያስጠላው እውነት ለመናገር ማለት ነው። ማለት የማትፈልጋቸው ከሆነ እኮ እስከዛሬ ጊዜያቸውን ማቃጠል የሆነ ነገር እንደዚህ ብሎ በዚህ ገብቶ ምናምን እየተባሉ እነሱ የሆነ ነገር እንዲደረጉ ማድረግ የለብህም ነበር። ካልፈለግካቸው አልፈልጋችሁም፣ እኔ እናንተን የምፈልግበት ታይም ላይ አይደለሁም፣ እናንተ አትመጥኑኝም፣ ወደ ድሮ ህይወት የተመልሻለሁ፣ ፍቅርን እንትን ብያለሁ ምናምን፣ እናንተ ጋር ምንም ያየሁት ነገር የለኝም ምናምን ብለህ እኮ ለእነሱ ማስረዳት ወይም የሆነ ነገር ማድረግ የዚህን ያህል ከባድ ነገር ነው ብዬ አላስብም። ግን አንተ ግን ተደብቀህ የምታረጋቸው ነገሮች ተደብቀህ የራስህን ህይወት ታመቻቻለህ፣ ራስህን ትሆናለህ ምናምን እና ይሄ ፌር ነው ብዬ ነው የማስበው እንደኔ ማለት ነው። በጣም ያስጠላል፣ በጣም ነው የሚደብረው። እግዚአብሔርን እንምልህና የማይጠበቅ ነገር ያልሆነ ነገር እኔ ማላስባቸው ነገሮች ማልገመታቸው ነገር ነው እየሆንክ ያለውና እነሱን ግዴታ አፍቅራቸው ግዴታ እነሱ ጋር መሆን አለብህ፣ እነሱ መያዝ አለብህ፣ ለነሱ መሆን አለብህ ምናምን እያልኩ ሳይሆን ግን እነሱን በስነ ስርዓት ተንከባክበህ መያዝ አለብህ። ግዴታና ግዴታ ነው። በስነ ስርዓት ተንከባክበህ መያዝ አለብህ በቃ። ያለዛ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ማለት እኔ እንጃ ምን ብዬ እንደምነግራችሁ ራሱ አላውቅም። እግዚአብሔርን በጣም ያስጠላል፣ በጣም ነው የሚደብረው፣ በጣም ያስጠላል ማለት ነውና የማትጠብቁት ነገር ነው የሚሆነው የሚያደርገው ነገር፣ እነሱ የሚሆኑት ነገር በጣም ስሜታዊ ይሆናሉ። ባይዘው ወይ ማለት ነው ብዙ ነገር መስዋዕት አድርገው ጓደኛቸው ወይ አብርሽ ፍቅረኛ እኮ ነሽ ምናምን እየተባሉ ቆይተው ወይ ናቀሽ እኮ አብርሽ ተውሽ እኮ ማለት መባል ራሱ ይሄ ቀላል ነገር አይደለም እውነት ለመናገር ማለት ነው። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እንግዲህ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። በቃ አለ አይደለ የሆነ የማትጠብቋቸው ነገሮች ብዙ ጊዜ በህይወታችሁ ያጋጥማችኋል። ህይወታችሁ ላይ ፈተና ናች። ህይወት በቃ ፈተና ነች። እናንተን ለመፈተን እናንተን የሆነ ነገር ለማድረግ ምናምን ነው የተፈጠረችውና ምንም ማድረግ አይቻልም። ራሳችሁን ሁኑ፣ ለራሳችሁ ሁኑ። እግዚአብሔርን አምላችሁ ራሳችሁና ራሳችሁ ነው መሆን ያለባችሁ። ከዛ ውጭ በዚህ ገብቶ በዚህ ወጥቶ እንደዚህ ብሎ ምናምን የሚባል ነገር ምንም አያደርግላችሁም። ራሳችሁ ነው መሆን ያለባችሁ እንጂ አብርሽ የእናንተን ኑሮ አይኖርላችሁም። ምን አይልላችሁም። ራሳችሁ ልትኖሩ የምትችሉት ራሳችሁ ናችሁ። አብርሽ እናንተን ኖራችሁለት አልኖራችሁለት ምንም ነገር እንትን አይምለውም። እናንተ ግን በሱ እየተጎዳችሁ ነው ያላችሁ። በሱ በጣም ስሜታዊ እየሆናችሁ ነው ያላችሁ። በሱ ብዙ ነገሮችን እያጣችሁ ነው ያላችሁ እውነት ለመናገር ማለት ነውና እንደዛ መሆን የለባችሁም። እግዚአብሔርን እንደዛ በጭራሽ መሆን የለባችሁም። ለማን ብላችሁ ለሱ እንዴ? ለምን እግዚአብሔርን ምን ብላችሁ በምን መልኩ ለአብርሽ እኛ እንትን ብለን እኛ ነው የሆነ ነገር አርገህና እኛ እንደዚህ አርገህና ምናምን ብላችሁ መጨነቅ የለባችሁም በጭራሽ ማለት ነው። እንዳትጨነቁ፣ አንዳችም ነገር እንዳትጨነቁ ለምንም ነገር ማለት ነው። እና አንዳንዴ ብቻ ምን ብዬ እንደምነግራችሁ ራሱ አላውቅም። ብዙ ነገሮች የሆነ በቃ የማትገምቷቸው ነገር ይሆንባቸዋል ምናምንና ለበጎ ነው። ሄርሚም ሆነ ሩታ ራሳችሁን ሁኑ። በቃ ኢንጆይ አድርጉ ምናምን፣ ዘና በሉ፣ ፈታ በሉ ምናምን፣ ተደስታችሁ ምናምን በቃ እንደዛ ሆናችሁ ነው ማየት የምንፈልገው እናንተን እንጂ ተጨናንቃችሁ ስትረስ ውስጥ ናችሁ። እንደዚህ አድርጎኝ አብርሽ እንደዚህ በዚህ አስገብቶ በዚህ አወጥቶኝ እንደዚህ እንትን ብሎኝ እንደዚህ በድሎኝ እንደዚህ ምናምን ማልቀስ ምናምን አይጠበቅም። እናንተ ጋር ማልቀስ የሚባል ነገር አይጠበቅም። ለምን ብላችሁ ታለቅሳላችሁ? ማን ደስ ይበለው ብላችሁ? አብርሽ ደስ ይበለው ብላችሁ? ለአብርሽ ብላችሁ ምን ብላችሁ? እንድችም ታል እንዳይሰማችሁ ልንገራችሁ እሺ። ምንም ነገር ማለት ነውና እወዳችኋለሁ፣ አከብራችኋለሁ። መልካም ሰብስክራይብ አድርጉ ፕሊዝ እሺ።